ሰላም ጤና ይስጥልን ውድና የተከበራችሁ አድማጭና ተመልካቾቻችን፣ ይህ በደባርቅ ጠቅላላ ሆስፒታል የሚዲያና ኮሚኒኬሽን ክፍል ተዘጋጅቶ የሚቀርብላችሁ ሳምንታዊ የጤና ሚዲያ ዳሳችን ነው። በሀገር አቀፍና በክልል ደረጃ የተከናወኑ አበይት የጤና ሁነቶችን፣ ስትራቴጂያዊ ውይይቶችን እንዲሁም የተመዘገቡ ስኬቶችን፣ የተጋረጡ ፈተናዎችን በስፋት የምንዳስስበት ሳምንታዊ የጤና ሚዲያ ዳሳ መርሃ ግብራችን ተጀምሯል። በሳምንቱ የተመዘገቡ የጤና ዜናዎች ፍሬ ነገርን በአንድ ላይ በማሰባሰብ የጤና ዘርፉን ነባራዊ የስራ እንቅስቃሴ እንቃኛለን። በዛሬው ሳምንታዊ የጤና ሚዲያ ዳሳችን ከጌትስ ፋውንዴሽን፣ ከአፍሪካ ሲዲሲ፣ ከአውሮፓ ህብረትና ከአሜሪካ መንግስት ጋር የጤና ሚኒስቴር ያደረጋቸውን ታላላቅ የጤና ዲፕሎማሲያዊ ውይይቶች፣ የእናቶች የጨቅላ ህጻናትን ህይወት ለመታደግ የተዘረጉ የተቀናጁ የቅኝት ስርዓቶች፣ በቦሌ አየር ማረፊያ የተደረገውን የኢቦላ መከላከያ ተግባራዊ ልምምድ እንዲሁም በአማራ ክልል የተጀመሩ ሰፋፊ የጤና ሪፎርሞች እና የመረጃና የዲጂታል ጤና እንዲሁም የኤችአይቪ ስርጭት ስጋቶችን በዝርዝር እንመለከታለን። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝኩ ሳምንታዊ የጤና ሁነቶችን አሳልፋለሁ። የኢትዮጵያን የጤናና ስነ ምህዳር ዘላቂና በቴክኖሎጂ የተደገፈ ለማድረግ የሚያስችሉ የዲፕሎማሲ እንቅስቃሴዎች በዚህ ሳምንት በከፍተኛ ሁኔታ ተጠናክረው ሰንብተዋል። የጤና ሚኒስቴር ከዓለም አቀፍ ለጋሾችና መንግስታዊ ካልሆኑ ድርጅቶች ጋር ያለውን አጋርነትም አድሷል። የጤና ሚኒስቴር ዶክተር መቅደስ ዳባ ከጌትስ ፋውንዴሽን ዋና የስትራቴጂ ኃላፊና የህንድ ቢሮዎች ፕሬዝዳንት ዶክተር አንኩር ቮራ ጋር ፍሬያማ ውይይት አድርገዋል። ውይይቱ በዋናነት ለጤናው ዘርፍ ዘላቂ ፋይናንስን ማረጋገጥ፣ የሀገር ውስጥ የመድኃኒትና የሕክምና ግብዓቶች ምርታማነት ማሳደግ እና የዲጂታል ጤና ስርዓቶችን ማጠናከር ላይ ያተኮረ ነበር። ዶክተር መቅደስ ዳባ በውይይቱ ወቅት ዘመናዊ የፈጠራ ስራዎችን ከጤናው ዘርፍ ጋር ማቀናጀት፣ በመረጃ ላይ የተመሰረተ ዲጂታል ጤናን ለማጎልበት እና ጠንካራ የጤና ስርዓት ለመገንባት የምንከተለው ስትራቴጂያዊ መሰረት ነው በማለት ሰው ሰራሽ አስተውሎትን ኤአይን ጨምሮ የምርምርና ፈጠራ ቴክኖሎጂዎችን በስፋት ጥቅም ላይ ለማዋል እንሰራለን ብለዋል። የጌትስ ፋውንዴሽን ተወካይ ዶክተር አንኩር ቮራ በበኩላቸው ኢትዮጵያ በቴክኖሎጂ የታገሰና ቀጣይነት ያለው የጤና ስርዓት ለመገንባት የያዘችውን ግብ ለመደገፍ ፋውንዴሽኑ ቁርጠኝነት እንዳለው አረጋግጠዋል። የጤና ሚኒስቴር ዶክተር መቅደስ ዳባና የአፍሪካ በሽታ መቆጣጠርና መከላከል ማዕከል አፍሪካን ሲዲሲ ዋና ዳይሬክተር ዶክተር ዣን ካያሲያ የኢትዮጵያ የህብረተሰብ ጤና ኢንስቲትዩትን በጋራ በዚህ ሳምንት ጎብኝተዋል። በጉብኝቱ ወቅት መንግስት የጤና ባለሙያዎችን አቅም በመገንባት የጤና መረጃን ዲጂታላይዝ በማድረግና የድንገተኛ ጤና አደጋዎችን ለመከላከልና ለመቆጣጠር ፈጣን ምላሽ ለመስጠት በርካታ የዝግጁነት ስራዎችን እያከናወነ መሆኑ ተገልጿል። የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ ተቋሙ ከ100 ዓመታት በላይ ታሪክ ያለው የልዕቀት ማዕከል መሆኑን ያብራሩ ሲሆን ምክትል ዋና ዳይሬክተሩ ዶክተር መልካሙ አብጤ የህብረተሰብ ጤና አደጋዎችን ለመከላከልና ለመቆጣጠር እየተከናወኑ ያሉ ስራዎችን በዝርዝር አቅርበዋል። የአፍሪካ ሲዲሲ ዋና ዳይሬክተር ዶክተር ዣን ካሲያ በተመለከቱት አቅም እጅግ መደነቃቸውን ገልጸው በአህጉሩ ደረጃ የህብረተሰብ ጤና ስርዓቶችን ለማጠናከር ከኢትዮጵያ ጋር ያለውን ትብብር ይበልጥ እንደሚያጠናክሩ አሳውቀዋል። የአውሮፓ ህብረትም በበኩሉ ከኢትዮጵያ ጋር በጤና እና ሰብአዊ አገልግሎት ዙሪያ ያለውን አጋርነት በዚህ ሳምንት አድሷል። የአውሮፓ ህብረት የእኩልነት ዝግጁነትና የቀውስ አስተዳደር ኮሚሽነር ሀጅ ላህሊብ በዓለም አቀፍ ደረጃ ለሚከሰቱ የጤና ስጋቶች ፈጣን ምላሽ ለመስጠት እየተደረገ ያለውን ጥረት አድንቀዋል። በተለይም የኢቦላ ወረርሽኝን ጨምሮ በሀገርና በአህጉር ደረጃ የሚከሰቱ የጤና ችግሮችን ለመከላከል ኢትዮጵያ እየሰራች ያለውን ስራ ህብረቱ እንደሚደግፍና ከኢትዮጵያ ጋር በቅርበት ለመስራት ዝግጁ መሆኑን ኮሚሽነሯ አረጋግጠዋል። በሌላ በኩል ዶክተር መቅደስ ዳባ ከአሜሪካ ውጭ ጉዳይ ሚኒስቴር ምክትል ረዳት ጸሐፊ ዶክተር ማማዲያ ይላ ጋር በመንግስት ለመንግስት የሚሰሩ የጤና ጉዳዮች ዙሪያ በዚህ ሳምንት ተወያይተዋል። በውይይቱ የዲጂታል ጤና አገልግሎትን በማስፋፋት የወባ ወረርሽኝን በመከላከል የእናቶችና ህጻናትን ጤና በመጠበቅ እንዲሁም የቲቪና የኤችአይቪ ስርጭትን በመግታት ረገድ የተገኙ ውጤቶች ተነስተዋል። ልዑካን ቡድኑ በጤና ሚኒስቴር ዋና መስሪያ ቤት የተደራጁ የዲጂታል ጤና የኢኖቬሽንና የህዝብ ግንኙነት ስቱዲዮዎችን በመጎብኘት የተከናወኑ የለውጥ ስራዎችን ተመልክተዋል። የእናቶች የጨቅላ ህጻናት ጤና እና የህክምና ልቀትን ለማረጋገጥ የሆስፒታሎች ጋራ ፎረም በዚህ ሳምንት ተከናውኗል።
በሐረሬ በድሬዳዋ በኦሮሚያና በሶማሌ ክልሎች መካከል የተዘረጋው የተቀናጀ የእናቶች የአራስ ልጆች ሞት ቅኝትና ምላሽ ስርዓት የእናቶችና ህጻናት ሞትን ለመቀነስ ከፍተኛ አስተዋጽኦ እያበረከተ ይገኛል። በዚህ ዙሪያ በተካሄደው የሆስፒታሎች የጋራ ፎረም ላይ የጤና ሚኒስቴር የእናቶች ህጻናትና አፍላ ወጣቶች ጤና መሪ ስራ አስፈጻሚ ዶክተር ማዊት አስፋው እንደገለጹት ሁሉም ተቋማት በቅንጅት መስራታቸው በዘርፉ የተያዙ እቅዶችን ለማሳካት ወሳኝ ሚና ይኖራቸዋል ብለዋል። ከዚህ ጋር በተያያዘ ለአራስ ልጆች ጤና ትልቅ አቅም የሚፈጥር አዲስ ማህበር በይፋ በዚህ ሳምንት ተመስርቷል። በጨቅላ ህጻናት ሰብ ስፔሻሊስት ሐኪሞች የተመሰረተው የኢትዮጵያ አራስ ልጆች የጤናማ ጅምር ለሁሉም ህጻናት በሚል መሪ ቃል ይፋዊ የምስረታ ጉባኤውን አካሂዷል። በምስረታ ጉባኤው ላይ የተገኙት የጤና ሚኒስቴር ዴኤታ ዶክተር ደረጀ ድጎማ እንደገለጹት ማህበሩ በማስረጃ ላይ የተመሰረቱ አዳዲስ የህክምና አሰራሮችን በመዘርጋት እና የጤና ባለሙያዎችን አቅም በመገንባት ረገድ ከሚኒስቴር መስሪያ ቤቱ ጋር በቅርበት ይሰራል የሚል ሙሉ እምነት አላቸው። የማህበሩ ፕሬዝዳንት ዶክተር አስራት ድምፀ በበኩላቸው ዋነኛ ዓላማቸው እያንዳንዱ አራስ ልጅ በወቅቱ የሚገኝ ደህንነቱ የተጠበቀ ፍትሐዊ፣ በሳይንሳዊ ማስረጃ የተደገፈ ከፍተኛ ጥራት ያለውና ርህራሄ የተሞላበት የህክምና እንክብካቤ እንዲያገኝ ማስቻል መሆኑን ጠቁመዋል። የጤና ሚኒስቴር የአዲስ አበባ ምዕራብ ሮታሪ ክለብ ለሀገራችን ጤና እና እድገት ላደረገው ትልቅ አስተዋጽኦ በዚህ ሳምንት ምስጋና አቅርቧል። ክለቡ 35ኛ ዓመት የምስረታ በዓሉን አርት ለሰብአዊነት በሚል መርህ ያከበረ ሲሆን ባለፉት 35 ዓመታት ከጤና በተጨማሪ በንጹህ መጠጥ ውሃ፣ በትምህርት፣ በሰላምና በአካባቢ ጥበቃ ላይ በመስራት ከግማሽ ሚሊዮን በላይ ሰዎችን መርዳት መቻሉ ተገልጿል። በመድረኩ በእውቁ የአርት ባለሙያ ግርማ ይፍራሸዋ ገቢው ለሰብአዊነት ዓላማ የሚውል የፒያኖ ዝግጅትም ቀርቧል። የጤና ሚኒስቴር ዶክተር መቅደስ ዳባ በቦሌ ዓለም አቀፍ አየር ማረፊያ ተገኝተው የኢቦላ ወረርሽኝን ለመከላከል የሚያስችል የባለሙያዎች የተግባር ልምምድ በዚህ ሳምንት ተመልክተዋል። የኢቦላ ቫይረስ ወረርሽኝ በዲሞክራቲክ ሪፐብሊክ ኮንጎና በዩጋንዳ ከተከሰተ ጊዜ ጀምሮ የህብረተሰብ ጤና አደጋ ማስተባበሪያ ማዕከልን በማጠናከርና ጥብቅ የሆነ የቅኝትና ልየታ ስራ እንዲሰራ መደረጉ ሚኒስትሯ ገልጸዋል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉ በበኩላቸው በሽታው ከተከሰተባቸው ሀገራት የሚመጡ ተጓዦችን የመቆጣጠር ስራው ተጠናክሮ መቀጠሉን አረጋግጠዋል። ጤና ሚኒስቴር ማህበረሰብ አቀፍ የካንሰር መመዝገቢያ የመረጃ መሰብሰቢያ ስርዓት ያለበትን ደረጃ በዚህ ሳምንት ገምግሟል። የጤና ሚኒስቴር ዴኤታው ዶክተር ደረጀ የካንሰር በሽታ በአሁኑ ወቅት በአገሪቱ ፈጣን እድገት እያሳዩ ካሉ የጤና እክሎች አንዱ መሆኑን ጠቁመው በሽታው ወደ አስከፊ ደረጃ ከመድረሱ በፊት ለመግታት የብሔራዊ የካንሰር መዝገብ ማስፋፊያና ዲጂታላይዜሽን ስራ በሚኒስቴሩ አዲሱ የ3 ዓመት የኢንቨስትመንት እቅድ ውስጥ በይፋ መካተቱን አስታውቀዋል። የዘላቂ ግቦችን ለማሳካት የተቋቋመው የጋራ ቋት የተመለከተ የስራ አፈጻጸም ግምገማ መድረክ በዚህ ሳምንት ተካሂዷል። ዶክተር መቅደስ ዳባ በዚህ የጋራ ቋት ውስጥ እየገባ ያለው ፋይናንስ በቀጥታ ወደ ማህበረሰቡ ለመድረስ የሚያስችል ትልቅ አቅም መሆኑን አጽንኦት ሰጥተው ለለጋሾች ምስጋና አቅርበዋል። በዚህ ሳምንት የተከናወኑ የአማራ ክልል የጤና ሪፎርም፣ ዲጂታላይዜሽን እና የኤችአይቪ ስጋትን ቀጥለን እንዳስሳለን። በክልሉ በጤናው ሴክተር ሁሉን አቀፍ ለውጦች ለማምጣት በርካታ አዳዲስ ንቅናቄዎች ተጀምረዋል። የአማራ ክልል ጤና ቢሮ የማኔጅመንት አባላት በጤናው ሴክተር አገልግሎት አስተዳደር ሪፎርሙ ዙሪያ ሰፊ ውይይት በዚህ ሳምንት አካሂደዋል። የክልሉ የጤና ቢሮ ኃላፊ አቶ አብዱልከሪም መንግስቱ እንደተናገሩት የሪፎርሙ ስራዎች የአገልግሎት አሰጣጥ ጥራትን ለማሻሻል፣ የመድኃኒት አቅርቦት ጥራትን ለመቅረፍና የሕክምና ቴክኖሎጂን ለማዘመን ያለሙ በመሆናቸው ሰራተኞች በባለቤትነት ስሜት ሊተገብረው ይገባል ብለዋል። ክልሉ ከጤና ሚኒስቴር ጋር በመተባበር በመጀመሪያ ደረጃ ጤና እንክብካቤ አሃድ ላይ ያተኮረ የሪፎርም ማስጀመሪያ ፕሮግራም በባህር ዳር ከተማ በዚህ ሳምንት አካሂዷል። የክልሉ ጤና ቢሮ ምክትል ኃላፊ አቶ ገስጥ ጥላውን እንደተናገሩት ይህ ሪፎርም በሁሉም 8 ስፔሻላይዝድ ሆስፒታሎች፣ 16 ጠቅላላ ሆስፒታሎችና 6 የመጀመሪያ ደረጃ ሆስፒታሎች እየተተገበረ የሚገኝ ሲሆን አመርቂ ውጤቶችም መመዝገብ ጀምረዋል ብለዋል። የአማራ ሚዲያ ኮርፖሬሽን አመራርና ባለሙያዎች የክልሉ ጤና ቢሮ የእድሳትና ግንባታ ሂደትን ተዘዋውረው በዚህ ሳምንት ጎብኝተዋል።
የቢሮ ኃላፊ አቶ አብዱልከሪም መንግስቱ ቢሮ አሻሽሎ መገንባት ያስፈለገበትን ምክንያት ሲያብራሩ የቢሮ ጥበትን ለመቅረፍ እና አሰራርን ከማኑዋል ወደ ዲጂታል በመቀየር ሳቢ የስራ አካባቢን ለመፍጠር መሆኑን ገልጸዋል። ክልላዊ የመረጃና የዲጂታል ጤና ሳምንት በጤና መረጃና ዲጂታል ጤና ፈጠራዎች ላይ ዘላቂ ኢንቨስትመንት በማድረግ የጤና ትሩፋቶችን ማሳደግ በሚል መሪ ሀሳብ በባህር ዳር ከተማ በድምቀት በዚህ ሳምንት ተከብሯል። የጤና ቢሮ ኃላፊ አቶ አብዱልከሪም መረጃ ህይወት ነው በማለት ከተመረጡ ጤና ተቋማት በመጀመር አገልግሎትን ከወረቀት ንክኪ ነፃ ለማድረግ ተስፋ ሰጭ ጅምሮች መኖራቸውን ጠቁመዋል። የአብክም ህብረተሰብ ጤና ኢንስቲትዩት መሪ ተመራማሪ ዶክተር ግዛቸው ይስማ በበኩላቸው መረጃዎችን ወደ አንድ ማዕከል አምጥቶ ለውሳኔ አለመጠቀም ለከፍተኛ ብክነትና ኪሳራ እየዳረገን በመሆኑ ኢንስቲትዩቱ መረጃን ለተሻለ የጤና ውሳኔ ወደ ማስረጃነት መለወጥ የሚል ስትራቴጂያዊ ግብ ይዞ እየሰራ መሆኑን አመልክተዋል። የእናቶችና ህጻናት ጤና ዙሪያ የክልሉ ጤና ቢሮ ከኢንጀንደር ሄልዝ ጋር በመተባበር የእናቶች ጨቅላ ህጻናትና አፍላ ወጣቶች ህመምና ሞትን ለመቀነስ የምክክር መድረክ በዚህ ሳምንት አካሂዷል። የጤና ቢሮ ምክትል ኃላፊ አቶ አበበ ተምትሜ ለነፍሰ ጡር እናቶች የቅድመ ወሊድ ክትትል፣ ጥራቱን የጠበቀ የወሊድ አገልግሎትና የቤተሰብ እቅድ አገልግሎት ላይ ትኩረት ሰጥቶ በመስራት ሞትን መቀነስ እንደሚገባ አሳስበዋል። የእናቶች የህፃናትና አፍላ ወጣቶች ዳይሬክቶሬት ዳይሬክተር አቶ መልሰው ጫን ያለው እንደገለጹት በተያዘው በጀት ዓመት በተመረጡ 189 የጤና ተቋማት ውስጥ የፕሮጀክት ማስፋፊያ ስራዎች እየተከናወኑ ይገኛል ብለዋል። ይሁን እንጂ በክልሉ ሌላ አሳሳቢ የጤና ስጋትም አገርሽቷል። በዚህ ሳምንት የክልሉ ጤና ቢሮ ኃላፊ አቶ አብዱልከሪም መንግስቱ የወጣቶች ኤችአይቪ ኤድስ ተጋላጭነትን ለመቀነስ በተዘጋጀ መድረክ ላይ እንደገለጹት የኤችአይቪ ኤድስ ስርጭት እንደ ሀገር መቀነስ ሲያሳይ በአማራ ክልል ግን በተቃራኒው እየጨመረ መጥቷል ብለዋል። ክልሉ በግጭት አዙሪት ውስጥ መቆየቱ ለግንዛቤ ፈጠራ እንቅፋት በመሆኑ ልቅ የግብረ ስጋ ግንኙነትም ጫናው ከፍተኛ በመሆኑ የስርጭት ምክንያቱ ላቅ ብሏል በማለት ከማወቅ የዘለለ የአመለካከት ለውጥ ማምጣት አለመቻሉ ስርጭቱን አባብሶታል ብለዋል። ስርጭቱ በክልል የወረርሽኝ ደረጃ ላይ የደረሰ በመሆኑ በየደረጃው የሚገኙ ባለድርሻ አካላት በወጣቶች ላይ በትኩረት ሊሰሩ እንደሚገባ ጥሪያቸውን አስተላልፈዋል። ውድና የተከበራችሁ አድማጭ ተመልካቾቻችን ይህን ሳምንታዊ የጤና ሚዲያ ዳሰሳ ተዘጋጅቶ የቀረበላችሁ የዛሬውን ፕሮግራማችንን በዚህ አበቃን። ጤናችሁን ጠብቁ። ጤናችሁ ሀብታችሁ ነው። ሳምንቱ የጤናና የሰላም ይሁንላችሁ። ቸር ሰንብቱ። ጤና ይስጥልን።